አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንዴት ናችሁ? እኛ ጋር ሰላም ነው አልሐምዱሊላህ። አሁን ወደ ሙስተሽፋ እየሄድን ነው። በቅርቡ አዲስ ነገር አለ። አብረን እንጓዝ። እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኛ ሰላም ነን። ሰላም ባያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች የኔማ ቻናል እንዴት ናችሁ? ሰላም ናችሁ ወይ? እኛ ይኸው እንግዲህ ሰፈራችንን ያለነው ከቤት እየወጣን ነው ማለት ነው። ወደ ጉዞ እየሄድን ነው ሙስተሽፋ እና እንዴት ናችሁ? ሰላም ብለናል። ሁላችሁንም ጠፍተናል። እንዴት ናችሁ? ክረምት ወጥቷል። አሁን መንገዱም ጭቃ የለም አልሐምዱሊላህ። አሁን ላይ ምንም ጭቃ የለም። ደስ የሚል ነው ግን ፀሐዩ በጣም ኃይለኛ ነው። ፀሐይ ስላለ ያው ጥላ ይዘናል። ፀሐይ ኃይለኛ ነው። ኮምቦልቻ ያላችሁ እንግዲህ ሰፈራችንን እናሳያችኋለን። ደስ ይላል ሰፈራችን። አታክልቱ ሙዙ ምናምን ማሻአላህ በጣም ደስ ይላል። ሙዙን አያችሁት እዚህ ጋር ማሻአላህ ደስ ሲል ሙዙ፣ ፓፓዬ፣ ባለፈው ማንጎ እንግዲህ ነኢማን ክሰሱልኝ። እንትን ፓፓዬ በቤቷ እንትን ብላ ሳታበላኝ ጨርሳለች። ፓፓዬውን በህግ አምላክ በእናንተ ተጠየቅልኝ ማለት ነው። እና ደስ ይላል ለመናገር ይሄ ሰፈሩ የአታክልት ሰፈር ነው። ፓፓዬ፣ ሙዝ፣ አቮካዶ ከተተከለ በቃ 3 አመት ይደርሳል። ስኳር አገዳ ሁሉም እዚህ ሰፈር አሁን ላይ ሁሉም ይበላል። እና በጣም ደስ የሚል ነው ቤተሰብ። እናንተም ለሀገራችሁ ያብቃችሁ። እና እየተጓዝን ነው። ያው በእናንተ እንግዲህ ተከስሻለሁኝ። አሁን አንዷ ዛፉ ላይ ስቀላ እሷን ይዤ እመጣለሁ። እንግዲህ ረጋም ላይ ብያለሁኝ። አንቺ ቀምሻ ቆንጆ ነው፣ ይጣፍጣል። ዘርዘር አለው። የአንደኛው ዛፍ ቪዲዮዎች ላይ እኮ ነው ሴቷና ወንዶና ይላሉ። እኮ ሴት አለው ሴትና ወንድ አለው። የምር ሴትና ወንድ አለው። ፓፓዬ ሴትና ወንድ አለው። ሲተከልም አያስታውቅም ደግሞ የሚያስታውቀው ያው ዝም ብለን ተክለ ነው። በኋላ ሲያድግ አንዱ ሴት ይሆናል፣ አንዱ ወንድ። ወንዱ አያፈራም። ዝም ብሎ ያው አባዋራ ሆኖ ቁጭ ይላል ማለት ነው። ይገረጅጃል መሰለኝ። ዛፉ ትልቅ ይሆናል። የወንዱት በጣም ያድጋል ቶሎ። ሴቷ ቀስ ብላ ነው የምታድገው፣ ታፈራለች ማለት ነው። ያው እንትላለይና ሱብሃንአላህ ሁሉም ነገር ግን ያለ ሰበብ ያው አያፈራም። ሱብሃንአላህ ይሄ አላህ ታምር ነው ሐቂቃ። እና እንግዲህ ያው ጉዟችንን ከእናንተ ጋር ብለን ነው። ያው ሐኪም ሙስተሽፋ እየሄድን ነው። በቅርቡ አዲስ ሰርፕራይዝ አላችሁ ኢንሻአላህ። ፀሐዩ ግን ኃይለኛ ነው በጣም። ጥላ ይዘናል። ለምን ኮምቦልቻ በጣም በረሃ ነው፣ ሙቀት ነው። ግን አሁን ላይ ደግሞ ጥቅምት ላይ ማታ ከሰዓት በላይ ብርድ አለ። ያው ጧትም ብርድ አለ። አላህ አይን እና ማነው ሀገር የሚገባ በቅርቡ እንቀበለው? እንቀበላለን። በነገራችን ላይ ኤርፖርት እንቀበላለን፣ እንሸኛለን፣ እንሸኛቸዋለን፣ እንቀበላለን። አይ አንሸኝም፣ እንቀበላለን ማለት ወደ ሀገራቸው። አሁን ባለፈው ኤርፖርት ሄጄ ተቀብዬ ከሚስ ሸኘኋት። አዎ በተለይ እንደዚህ ለመምጣት ያሰባችሁ ካላችሁ እንደዚህ ወደ ክፍለ ሀገር ከኮምቦልቻ ወሎ ላይ ይሆናችሁ እኛ ጋርታችሁ እንሸኛችኋለን። እንቀበላለን፣ ችግር የለውም። አስተናግደን እንሸኛለን። አስተናግደን እንደ ባህላችን ከፈለጋችሁ በኮሜንት ጻፉልን። እኛ ያለነው ኮምቦልቻ ነው። ኮምቦልቻ የወሎ መናገሻ ነን። እንግዲህ ምን አስታወሳችሁ? ከኋላችን ቆራሊዮ የሚለውን አላስታወሳችሁም? አያችሁ፣ ሁሉ ነገር ደስ ይላል ሀገራችን። እና ዛሬ እንግዲህ ሁላችሁም ከኛ ጋር ነው እና አሁን ደከመኝ እንግዲህ ያው ትንሽ እንደ 15 ደቂቃ
ያስኬዳል። በእርግጥ በባጃጅ መሄድ ይቻላል። ያው ያኔ ወክ ያስፈልጋል ብለን ነው እናድርግ ብለን ነው። አየሩም ደግሞ ብዙም አይሞቅም። አይጥሩ ነው ድባቡ። ፀሐይ ቢኖርም ግን ደህና ነው። ፀሐይ ቢኖርም ድባቡ ደስ ይላል። ደግሞ የእግር መንገድ ጥሩ ነው። ስፖርት ሁልጊዜ ባጃጅ ሁልጊዜ ታክሲ ከሆነ ለእኛም ለጤንነት አረብ ሀገር ታሽገን ስለኖር አላህ አረንጓዴ ሲያምር ላይ ተخضر ሆኖ ማሻአላ ያሳያቸው። ይሄን ሰፈር ማን ነው የሚያውቀው? ቁጠባ ሰፈር ቁጠባን የሚያውቀው የቁጠባ ልጆች እኛ የቁጠባ ልጆች ነን። እንግዲህ በማንኛውም ሰዓት ኮምቦልቻ ማን ነው ከአረብ ሀገር ሆነ ከማንኛውም ከመጣችሁ አህለን ወሰህለን ብለናል። በነገራችን ላይ ብዙ ልጅ ደውሎልኛል። ሁለት ልጆች ትናንትና ደውሎልኛል አይደል? እንትን ከአረብ ሀገር መተን ነው ብለው እና አንዲየቱ ሰናል ለመጣ ከፋሽሊ ብላ ማለት ነው። አንደኛቱ ደግሞ ጓደኛዬ ናት ከኮይት ነው የመጣችው። እሷ ደግሞ ኮምቦልቻ እመጣለሁ ትላለች። እኔም አንዱ ኮሜንት ላይ ጽፋልኝ ኮምቦልቻ ነኝ የት አካባቢ ናቸው አብረን እንስራ ምናምን ነገር ብላ ጽፋልኝ ነበር። ያላችሁበትን አሳውቁን፣ እንሰራለን፣ ችግር የለውም። አብረን እንሰራለን። ማንኛውም ሰው ከዜሮ ተነስቶ ነው ሁሉም ነገር የሚደርሰውና ጀማችሁ ደብልቁኝ ምናምን እያለች እንደበልቃል። አብሽሪ አህለን አህለን ወሰህለን ወመርሐባ ብለናል። በነገራችን ላይ አረብ ሀገር ያላችሁ ብዙዎቻችሁ ትመለከቱ ማለት ዩቲዩብ ክፈቱ። ዩቲዩብ ከፍታችሁ ቻናላችሁን አክቲቭ አድርጋችሁ ሞኒ አድርጋችሁ ብትመጡ በጣም ጥሩ ነውና እዛ ዋይፋይ ያው ፍሪ ነው ብዙ ጊዜ በተለይ አረብ ቤት ያኔ በነፃ ዋይፋይ የምታገኙ እዛ ከፍታችሁ ቻናላችሁን አሳድጋችሁ ብትመጡ እዚህ መስራት ትችላላችሁ። በቀላሉ ትንሽ እዚህ ከመጡ በኋላ ከፍቶ የዋይፋይ የተከፈለ ያኔ ሞኔታይዝ እስከሚሆን ድረስ መሰበር ያው ትንሽ ከበድ ይላል። ያኔ ትንሽ ቻሌንጅ አለው። እዛው ከፍታችሁ ቶሎ ይሄ መልእክታችን ነው ለእናንተ ለውድ እህቶቻችን ማለት ነው። ደግሞ ካምፓኒ ለሚከፍለው ምን ችግር አለ? አብረን እናርጋለን ኢንሻአላህ። የሰው ልጅ አብሮ ከተጋገዘ ከትንሽ ነገር ማደግ ይቻላልና አብሽሩ ነው የምንለው። እንግዲህ ደግሞ የእናንተ ብርታት ያስፈልገናል። ላይክ አድርጉ፣ ቪዲዮአችንን ሰብስክራይብ አድርጉ፣ አበረታቱን፣ ሼር አድርጉ ለጓደኞቻችሁ በቅንነት ያኔ አያስከፍልም። ብዙ ድካም የለውም። በስልክ ነካ ነው ብቻ ዋናው ንያ ነው። ያኔ እናንተ ናችሁ ብርታቶቻችን። አሁን አሜሪካ አውሮፓ ያሉት እኛን ከሰውም አይቆጥሩንም አያውንም። ሲጀመር ለእኛ ብርታታችን በተለይ በአረብ ሀገር ያላችሁ ናችሁ። እንግዲህ አበረታቱን ነው የምንለው በዚሁ አጋጣሚ ውድ ቤተሰቦቻችን። ደከመሽ አልደከመሽም? ረረረይታ አልተቻለችም። ጎበዝ ናት። እኔ እኮ ካሁን ተቀመጠች ካሁን ደከማት እያልኩ ነበር። እጅማ አልሰጥም። ስልኬን ያስቀምጡት ይሄንን አካባቢ ማሻአላ አኽዳር ነው በቃ ማሻአላ ማሻአላ ማሻአላ። በነገራችን ላይ እዚህ አካባቢ በጣም በቃ አትክልት ማሻአላ ተባረከ። ፓፓዬ ቢተከል ቡና ቢተከል ኬሚሴና ኮምቦልቻ በአትክልት አንደኛ ነው። በጣም የታወቀ ነው። እንደውም ደስ ያለ አትክልት የለም አይደል? ኬሚሴ ይሄ በረሃ አካባቢ ነው። ትንሽ እንደዚህ በረሃ ነክ ቦታዎች አትክልቱ በጣም ደስ ይላል። ለአትክልት ምቹ ነው። ፓፓያውም በአመቱ ዛፍ ነው የሚሆነው። በቃ ይደርሳል። በአመቱ ይደርሳል። ያው ችግሩ ወንድ ከሆነ አያፈራም። ያው ምን ያው ብዙ ነቅሌ ጥያለሁ። ብዙ ሁለት ዛፎች ናቸው። አሁን ሁለት ዛፎች ናቸው። እንዳያቻችሁ በጣም ያምራሉ። ያኔ ዛፍነቱ ራሱ ደስ ይላል። ግቢ ላይ ቡናም አለ። ቡናውም ማፍራት ጀምሯል። የተዳቀለ ምናምን ይባላል መሰለኝ። ቡና አይደለም እንትን ነው ማንጎና አቮካዶ የተዳቀለ እና እዚህ ማሻአላ የጣውላ ቤት አለ። እዚህ ማዘዝ ከፈለጋችሁ አልጋ፣ ቁም ሳጥን፣ የቤት እቃዎች ምናምን ነገር እናሰራለን። ቤታችሁ በአማና እናደርሳለን። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። ሰፈራችን ሁለት ጣውላ ቤቶች አሉ። በጣም የሚያማምር እቃ ይሰራሉ። አልጋ፣ ቁም ሳጥን፣ ቡፌ፣ መጅልስ፣ በቃ ቲቪ ስታንድ
የቤት በሩስ ምናምን የፈለጋችሁትን ማዘዝ ትችላላችሁ። በተለይ ኮቻ ያላችሁ ያው በጣም ቀላል ነው ማለት ነው። የትም ሁሉ ግን ወሎ ላይ በየትኛውም ቦታ እናደርሳለን። ቁጥራችንን እናስቀምጥላችኋለን ከታች ማዘዝ ትችላላችሁ። የቤት እቃ ለቤተሰብ የሚገዛ ነገር ምናምን አስቤዛ እንገዛለን፣ በአማና እናደርሳለን። እናንተ ብቻ ማዘዝ ብቻ ነው የሚጠበቅባችሁ ማለት ነው። በፈለጋችሁት ስታይል እናሰራለን። ታዝዣለሽ አይደል? እንግዲህ ትንሽ ደከመኝ። ያው እየደረስን ነው። አብራችን ቆዩ። አሁን እንግዲህ እየደረስን ነው። ታክሲ ላይ መግባታችን ነው። እንገባ ነው እንግዲህ ሰርፕራይዙንም በቅርቡ እናሳውቃችኋለን። እስኪ ኮሜንት ላይ እስኪ ገምቱ ምን እንደው ኮሜንት ላይ ገምቱ። ሰርፕራይዝ እና ወደ ቤተሰብ በሌላ ቪዲዮ በጣም እንገናኝ። እንወዳችኋለን። ቻው ቻው።